Hi guys, welcome back to Global English with Adela. In today's lesson, I'm going to teach you about question tag. በዛሬ ቪዲዮ ትምህርት ስለ question tag አስተምራችኋለሁ። Question tag. What is a question tag? Question tag is a shortened form of question added to the end of a statement. Question tag ማለት አረፍተ ነገር መጨረሻ ላይ የሚጨመር አጭር መጠይቂያ አረፍተ ነገር ማለት ነው። It's very common in conversation English. በንግግር ቋንቋ በጣም የተለመደ ነው። እኛ ከአሁኑ ሰው ጋር እያወራን ያለነው አድማጩ ከኛ ጋር መሆን አለመሆኑን ለማረጋገጥ የምንጠቀምበት አጭር መጠይቂያ አረፍተ ነገር ነው ማለት ነው። I think this is very clear, isn't it? ግልጽ አይደለም እንዴ? እንደማለት ነው። አማርኛ ነው እንዴ? አይደለም እንዴ? ምንለው ማለት ነው። So this is an example of question tag. There are two types of question tags. ሁለት አይነት question tag አለ። Positive question tag and negative question tag. አዎንታዊ question tag እና አሉታዊ question tag. Positive question tag ማለት if the statement is positive, the question tag becomes negative. እዚህ ጋር አዎንታዊ አረፍተ ነገሮች አሉ። ስለዚህ question ታጋቸው ምን ይሆናል ማለት ነው? ኔጌቲቭ ይሆናል። ኦኬ ታዲያ እዚህ ጋር ማወቅ ያለብን ነገር ምንድነው? A question tag is always made based on the tense and the type of the verb used in the statement. ምን ማለት ነው? question tag ብዙ ጊዜ የሚመሰረተው በአረፍተ ነገር ውስጥ በተሰጡ ቨርቦች በራሳቸው ተቃራኒነት ነው ማለት ነው። verb to be verb to have እና modal auxiliary verb ከሆኑ ራሳቸው ምን ማለት ነው? ኔጌቲቭ ማስቀመጥ ነው ማለት ነው። ነገር ግን verbu አክሽን verb ከሆነ ዱ ዳዝ እና ዲድ የሚለው ተቃራኒ እድገት እናስቀምጣለን ማለት ነው። አይ ናው ዩር ኤ ቲቸር አውቃለሁ አንተ መምህር ነህ። ዩ አር ኤ ቲቸር አርን ዩ አይደለ ብሌ ስለ ቨርቡ አር ነው እዚህ ጋር የመጣው አር እንጂ ዩር ኤ ቲቸር አርን ዩ አረንቺ አይደለ ብሌ ኦኬ ዲና ከካናዳ ልጅ ቨርቡ ምንድን ነው? ኢዝ አይደለች ብሌ ስንል ኢዝንት ሺ ኢዝንት ሺ አይደለችም እንዴ? ኦኬ ዩ ሃቭ ዳን ኢት ዩ ሃቭ ዳን ኢት ጨርሰዋል። ሃቭ ሃቭን ዩ አልጨረስኩም እንዴ? ሃቭንት ዩ ኦኬ ሃቭንት ዩ አልጨረስኩም እንዴ? ኦኬ ሂ ዋዝ ታይረድ ደክሞት ነበር። ቨርቡ ወዝ ነው። ሶ ወዝን ሂ ወዝ ሂ ወዝንት ሂ ወዝኒ አልነበረም እንዴ ማለት ነው። ኦኬ ዩ ካን ቶክ ቱ ሄር ልታወራ ትችላለህ። ቨርቡ ካን ነው። ስለዚህ የራሱ ተቃራኒ ማለት ነው። ካንቺ 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 ዩ ካን ቶክ ቱ ሄር ካንቺ አትችልም እንዴ እንደማለት ነው። ሺ ስፒክስ እንግሊሽ እዚህ ጋር ደግሞ ቨርቡ ምንድን ነው? አክሽን ቨርብ ነው። ሶ አክሽን ቨርብ ሲሆን ምንድን ነው ብለናል? ተቃራኒው ዱ ዳስ ዲድ የሚለው ተቃራኒ ማለት ነው። ሺ ስፒክስ እንግሊሽ እንግሊዝኛ ትናገራለች። ዳዝንት ሺ ዳዝንት ሺ ዳዝንት ሺ አይደለም አትናገርም እንዴ ማለት ነው። they play football ኳስ ይጫወታሉ። አይጫወቱም እንዴ ስንል ዶንት ኦኬ ዶንት they ዶንት they አይጫወቱም እንዴ ኦኬ ጃክ ዌንት ቱ ስኩል ጃክ ወደ ትምህርት ቤት ሄዶ ነበር። እዚህ ጋር ዌንት ነው ኢዝ አ ፓስት ቴንስ ኦፍ ዘ ቨርብ ጎ። ዌንት የሚለው ፓስት ነው። ፓስት ስለሆነ ስለዚህ ተቃራኒ እንጠቀማለን። ዲድ የሚለው ተቃራኒ ማለት ነው። ጃክ ዌንት ቱ ስኩል ዲድንት ሂ ኦኬ ጃክ ዌንት ቱ ስኩል ጃክ ትምህርት ቤት ሄዶ ነበር። ዲድንት ሂ አይ ናው ዩር ኤ ቲቸር አውቃለሁ አንተ መምህር ነህ። አር ዩ ሹር አይደለም እንዴ? ዲና ኢዝ ፍሮም ካናዳ ዲና ከካናዳ ነች። ኢዝንት ሺ አይደለችም እንዴ? ዩ ሃቭ ዳን ኢት ጨርሰዋል። ሃቭን ዩ አልጨረስኩም እንዴ? ሃቭንት ዩ ኦኬ ሂ ዋዝ ታየርድ ደክሞት ነበር። ወዝን ዩ አልነበረም እንዴ? ዩ ካን ቶክ ቱ ሄር ልታናግራት ትችላለህ። ካን ሺ አትችልም እንዴ? ሺ ስፒክስ እንግሊሽ እንግሊዝኛ ትናገራለች። ዳዝንት ሺ አትናገርም እንዴ? ዴይ ፕሌይ ፉትቦል ኳስ ይጫወታሉ። ዶንት ዴይ አይጫወቱም እንዴ? ጃክ ዌንት ቱ ስኩል ጃክ ትምህርት ቤት ሄዶ ነበር። ዲድንት ሂ አይደለም እንዴ? አያችሁ። ስለዚህ ሂር ዘ ስቴትመንት ኢዝ ፖዚቲቭ ኤንድ ዘ ኳስችን ቢካምስ ኔጌቲቭ። አረፍተ ነገሩ አዎንታዊ አረፍተ ነገሩ ምንድን ነው? አረፍተ ነገሮቹ ምንድን ናቸው? አዎንታዊ ናቸው። ኳስችን ታቁ አጭር ደቂቃ አረፍተ ነገሮች ምን ሆኑ ማለት ነው? ኔጌቲቭ ሆኑ ወይም አሉታዊ ሆኑ ማለት ነው። እሺ የሚቀጥለው ደግሞ የሚቀጥለው ምንድነው? ፖዚቲቭ ኳስችን ታግ። ፖዚቲቭ ኳስችን ታግ ማለት if the statement is negative the question that becomes positive the reverse ተቃራኒ ማለት ነው። I know you're not sure አውቃለሁ እርግጠኛ አይደለህም። You are not sure
ሶ ዩ አር ናት ሹር ቨርቡ ምን ይሆናል? ተቃራኒው ማለት ነው አር ይሆናል ማለት ነው። አር ዩ question are you ነህ ማለት ነው። I know you're not sure I know you're not sure አውቃለሁ እርግጠኛ አይደለህም። ዝም ካለ አዩ ነህ እንዴ? ሂዝ ናት አ ስቱደንት እሱ ተማሪ አይደለም። ኢዚ ኢዝ ሂ ነው እንዴ? they were not glad ደስተኞች አልነበሩ። were they ነበሩ እንዴ እንደማለት ነው። ኦኬ she had no class ክፍል አልነበራትም። had she very good you could not swim መዋኘት አትችልም ነበር። could you ትችል ነበር? could you እሺ could you ማለት ነው። they don't work ጠንክሮ አይሰሩም። ይሰራሉ እንዴ? do they ይሰራሉ እንዴ? ኦኬ እዚህ ጋር ያው ቨርቦች ምንድን ናቸው? ተቃራኒ ናቸው ማለት ነው። ያው እዚህ ጋር ኔጌቲቭ ናቸው፣ ፖዚቲቭ እያደረግናቸው። ኦኬ ሺ ኔቨር ስሞክስ እዚህ ጋር ቨርቡ ኔቨር የሚለው ይሄ አሪፍ ቨርቡ ኔጌቲቭ ነው። ስለዚህ ኔጌቲቭ ከሆነ ያው ፖዚቲቭ ስቴትመንት ይኖራል እያለ ነው። እዚህ ጋር ኔቨር የሚለው ኔጌቲቭ ነው በራሱ። ሺ ኔቨር ስሞክስ በፍጹም አታጨስም። ዳስ ሺ ታጨሳለች እንዴ? ዳስ ሺ ኦኬ they didn't go there እዛ ሊሄዱ ነበር። did they ነበር እንዴ? ካየናቸው ፖዚቲቭ ኔጌቲቭ ፖዚቲቭ ከሚለው ፖዚቲቭ ታሊ ፓተርኖች የተለዩ ፖይንቶች አሉ። እነዛ ስፔሻል ኬዝ ወይም ፖይንትስ አለ። ስፔሻል ፖይንትስ ኦር ኬዝ ኦን ኳስችን ታይፕስ በኳስችን ታይፕ የተለዩ እነዚህ ኤክሰፕሽናል የሆኑ ፖይንቶች አሉ። እነሱ እናያለን ማለት ነው። ለራስ ዶር እኒድ ማለት ነው። ስለዚህ እኛ የሆነ ሰው ጋር ስናወራ እኛንን ያካትታል ማለት ነው። ለራስ ጎ ስለዚህ ምን ይሆናል ማለት ነው? ሻል ዊ ኤክሰፕሽናል ነው ማለት ነው። I'm not your teacher እኔ መምህራችሁ አይደለሁም። ስለዚህ አይ አም ነው አምናይ መሆን ነበረበት። ነገር ግን ኤክሰፕሽናል ፖይንቱ አር ነው የሚወስደው ቨርቡ። ስለዚህ አርናይ ይሆናል ማለት ነው። አርናይ ኦፕን ዘ ዶር ይሄ ደግሞ ኮማንድ ወይ ኢምፐራቲቭ ሴንተንስ ነው ማለት ትእዛዛዊ አረፍተ ነገር። ትእዛዛዊ አረፍተ ነገር ሲሆን እንደሚሆነው ዊል እና ኬል ነው የምንጠቀመው ማለት ነው። Open the door. Will or shall ከሁለቱ አንዱ መጠቀም ትችላላችሁ። will or shall you ማለት ትችላላችሁ። please help me ይሄ ደግሞ ምንድነው? this is an example of polite request ትህትና ጥያቄ ነው። ስለዚህ እዚህ ጋር ቢሆን ምንድነው? could ነው ማለት ነው። will እና could እንጠቀማለን። will or could you okay will you or could you ማለት ትችላላችሁ። Please open the door. Could you please open the door? ለማለት ነው። Be quiet. Would you wish would you very good. በነገራችን ላይ ኮንሲደር የምንጠቀመው አድማጩ ከኛ ጋር መሆን አለመሆኑን ለማረጋገጥ ሲሆን፣ ነገር ግን አድማጩ ቶሎ ምላሽ የሚሰጥ ከሆነ ኮንሲደር ጋር እንጠቀም። አድማጩ ምላሽ የማይሰጥ ወይም ካንፈርም ማድረግ ከሆነ ነው ኮንሲደር የምንጠቀመው። I think this lesson is very clear for you. ዝንን አይደለም እንዴ? አዎ። ስለዚህ ጸጥ ካላችሁ ወይም ምላሽ ካልሰጣችሁ ነው እንዴ አይደለም እንዴ ብላችሁ ታስቀምጣላችሁ ማለት ነው። ኦኬ that was the lesson we have for today about question tag. Don't forget to subscribe this channel and know those upcoming lesson. Bye for now.